ስትነሳ ተመስገን በል። ምክንያቱም ሞተህ ልታድር ትችል ነበር፣ ወይም ጧት ስትነሳ ከዛ በኋላ የአልጋ ቁራኛ ልትሆን ትችል ነበር። ከዛ ደግሞ እንበል ተነስተህ እንዲህ ስትንጠራራ ተመስገን በል። አቤት መንጠራራት ደስ አይልም? ይህን የሰጠህን ተመስገን አትለው? ከዛ በረከቶችህን አንድ በአንድ ቁጥር ማለቂያ የለው። ስብሐት ስለ ተቃራኒ ጾታ ፍቅርና ግንኙነት ሲጽፍ ቋንቋውና አገላለጹ ዶማን ዶማ፣ አካፋን አካፋ እንዲሉ አይነት ነው። ይህ ደግሞ ከማህበረሰባችን ወግና ልማድ አንጻር ነውርና ጸያፍ ነው። ስብሐትንም እንደው ሲጽፍ እንዴት ይባልጋል እየተባልክ እንድትታማ አድርገዋል። እንኳን እደግመዋለሁ እንኳን ውድ አድማጮች ባለፈው በክፍል 1 በነበረን ቆይታ የደራሲ ስብሐት ገብረ እግዚአብሔር አጭር ህይወት ታሪክ ማቅረባችን ይታወሳል። ዛሬ ደግሞ የሚታወቅበትን የናቹራሊዝም ያጻጻፍ ዘይቤ ከስራዎቹ ጋር እያጣቀስን የምንመለከት ይሆናል። ማዳመጥ ሲጀምሩ ቻናሉን ላይክ እና ሰብስክራይብ ማድረግዎን አይዘንጉ። ደራሲ ስብሐት ገብረ እግዚአብሔር ህይወትን በራሱ ዘይቤ ኖሮ ራሱን ሆኖ ያለፈ የወጣትነት ዘመኑን የተለያዩ የዓለማችን ታላላቅ ደራሲያን ስራዎች በማንበብ ያሳለፈ በንባብ ክህሎቱና በአተራረክ ብቃቱ አያሌዎችን ያስደመመ ደራሲ ነበር። በግል ስብዕናው ሆደ ቡቡ፣ ለጋስ፣ ግልጽና ይሉኝታ ቢስ እንደሆነ የሚመሰክሩት ጓደኞቹ ሰዎችን ለረጅም ጊዜ ማዳመጥ ፍላጎቱና ጽናቱን ያስተዋሉ ደግሞ እንደ ኢዮብ ታጋሽ ነው ይላሉ። የህይወትን ዕጣ ፋንታ በደስታ ተቀብሎ የኖረው ስብሐት ለአምላኩና ለአጽናፈ ዓለሙ ተመስገን እያለ ውዳሴ ያቀርብ ነበር። የስብሐትን ሰው አክባሪነትና ፍትሃዊነት የተመለከቱ ደግሞ የሰውነት መለኪያ ሚዛን ነው ይላሉ። ስብሐት በሁለት ጽንፎች የሚታይ ልዩ ስብዕና ነበረው። በአንድ በኩል ለቁሳዊ ሀብት ግድ የሌለው አዲስ አበባን በእግሩ ማቋረጥ የሚወድና ሰውን በሰውነቱ ብቻ የሚያከብር ቀላል የአኗኗር ዘይቤን የሚከተል ሲሆን በሌላ በኩል ደግሞ በጽሁፎቹ በሚጠቀማቸው ግልጽና ያልተገሩ ቃላት ምክንያት በወግ አጥባቂዎች ዘንድ ክፉኛ ትችትና ውግዘትን ያስተናግድ ነበር። የዳኛቸው ወርቁ አደፍርስ ልቦለድን አንብቤ ነው አማርኛ መጻፍ የጀመርኩት የሚለው ስብሐት ላብ ተፈጥሯዊነት ወይም ናቹራሊዝም የተሰኘውን የሥነ ጽሑፍ ፍልስፍና ለሀገራችን ያስተዋወቀ ብቸኛው ደራሲ ነው። ለመሆኑ ስብሐት በጉልህ የሚታወቅበት የናቹራሊዝም አጻጻፍ ዘይቤ ምን ማለት ነው? ከሪያሊዝም እና ህልማዊነት አጻጻፍ ጋርስ በምን ይለያል? የሚሉትን ቀጥለን እንመለከታለን። የተፈጥሯዊነት ፍልስፍና የዓለምን የህይወት ሚስጥር በተፈጥሮ ህጎችና ሂደቶች ብቻ ለማስረዳት የሚሞክር ከተፈጥሮ እውነታ ውጪ የትኛውንም እውነት የማይቀበል አስተሳሰብ ነው። ዋና መርሁ ቁሳዊ ዓለሙና የተፈጥሮ ህግ ብቸኛ እውነታ ነው የሚል ነው። ከተፈጥሮ ውጪ ፈጣሪን ወይም መንፈሳዊ ጣልቃ ገብነትን የማይቀበል በአጠቃላይ ሁሉንም ነገር በተፈጥሯዊ ምክንያቶች ብቻ ለመረዳት የሚሞክር ፍልስፍና ነው። ናቹራሊዝም በ19ኛው ክፍለ ዘመን መገባደጃ በሀገረ ፈረንሳይ የተጀመረ የሥነ ጽሑፍ ንቅናቄ ሲሆን ፍልስፍናውን ፈጥሮ ለወግ ማዕረግ ያበቃው ደግሞ ኤሚል ዞላ ይሰኛል። ይህን ያጻጻፍ ስልት በሚገባ ኮርጆ ወደ ሀገራችን ስነ ጽሑፍ ቋት ውስጥ የደባለቀው ደግሞ ስብሐት ገብረ እግዚአብሔር ነው። እኛንም በአማርኛ ህይወትን ከነ በጉሯ ያስኮመኮመን እሱ ነው። የመስኩ ጠበብቶች ናቹራሊዝም የሪያሊዝም የመጨረሻ ጽንፍ ነው ይላሉ። ሪያሊዝም ህይወትን በጨዋ ቋንቋ መገልበጥ ሲሆን፣ ናቹራሊዝም ደግሞ እንደወረደ ከነ በጉሯ መጻፍ ነው። በሁለቱ መካከል የቋንቋ እንጂ የይዘት ልዩነት የለም። በአንጻሩ ሮማንቲሲዝም ግን ከእውነታ ይልቅ ለውበት ትኩረት የሚሰጥ ነው። የሮማንቲሲዝም አቀንቃኞች የሥነ ጥበብ ተግባር ውበት ነው ሲሉ፣ ተቃዋሚዎቻቸው ደግሞ
በውበት ውስጥ እውነት የለም። ሮማንቲሲዝም እውነትን መግለጽ አይችልም። ሜካፕ እንደተለቀለቀች ሴት የተፈጥሮን መልክ ማሳየት አይችልም በማለት ይከራከራሉ። የሪያሊዝም እና ናቹራሊዝም አቀንቃኞች ደግሞ እውነት የቱንም ያህል ብታስቀይም ውግንናችን ከሷ ጋር ነው ሲሉ ይደመጣሉ። የዚህ ፍልስፍና ፊት አውራሪ ኢሚል ዞላ ደግሞ ሕይወትን እንዳለች ከነበጉሯ መጻፍ አለብን ይላል። ናቹራሊዝም ማለት የሕይወትን ብጉር ሳይቀባቡና ሳይነካኩ እንደወረደ መገልበጥ ማለት ነው። የዚህ ተቋሚዎች ሕይወትን እንዳለ የሚገለብጥ ዘጋቢ እንጂ ደራሲ ወይም አርቲስት አይደለም። ስለዚህ እንዲህ አይነት ስራ ከጥበብ ሊቆጠር አይችልም ይላሉ። ጋሽ ስብሐትም በበኩሉ እግዚአብሔር የፈጠረልኝ እያለ አዲስ በመፍጠር ምን አደከመኝ? እኛ የአማልክቱ ዘጋቢዎች ነን፣ ማን ከርካም ያደረገን በማለት ይከራከራል። ሮማንቲሲዝምን አመጣው የወለዱት እንግሊዞች ሲሆኑ ሪያሊዝምን ደግሞ ፈረንሳዮች ናቸው። ሪያሊዝም በሀገረ ፈረንሳይ ተጸንሶ በሂደት አድማሱን አስፍቶ መላውን ዓለም አጥለቅልቆታል። በመጨረሻም በሀገረ ሩሲያ አሸብርቆ ደምቋል። የምንጊዜም እንቁ የሩሲያ ደራሲዎች እነ ዶስቶቭስኪ፣ ቶልስቶይ፣ ተርግኔቭ እና ቾሆቭ በዚህ ፍልስፍና ተራቀውበታል። ወዲህ ስንመጣ ደግሞ ስብሐት ገብረ እግዚአብሔር ከኢትዮጵያ ስነ ጽሑፍ ጋር አዋህዶታል። ደራሲ አለማየሁ ገላጋይ የስብሐትን ሶስቱን ስራዎች ማለትም ሌቱም አይነጋልኝ፣ ትኩሳትና ሰባተኛው መልአክን ከዚህ አንጻር ከመዘናቸው ይህ ነው የሚባል እንከን የሌላቸው ድንቅ ስራዎች ናቸው ይላል። አክሎም ወሲብን እንደ ኃጢአትና ጸያፍ ሲያጥላላና ሲሸሽግ ለኖረ ማህበረሰብ የስብሐት ስራዎች እንደ ነውር ተደርገው ቢታሰቡም የሚያስደንቅ አይደለም። ምክንያቱም ህዝቡ ሽንገላ ለምዷል። ይሁን እንጂ የትኞቹም የስብሐት ስራዎች ጭብጣቸው ወሲብ ሳይሆን ሰውነት ነው በማለት ይገልጻል። ስብሐት በሚጠቀማቸው ግልጽና ያልተገሩ ወሲባዊ ቃላት ምክንያት ክፉኛ ትችት ቢያስተናግድም እኔ የምጽፈው ሰው ለሚያደርገው ነገር እንጂ ሰው ሊያደርገው ለሚገባው ነገር አይደለም፣ እናንተ ያላደረጋችሁትን እኔ ጻፍኩት ምንም ነገር የለም በማለት ይመልሳል። በሌላ ቃለ መጠይቁ ደግሞ እሰይ ደግ አደረኩ ሲል ይደመጣል። ስለዚህ ስራህን ከነውረኞች ጎራ የሚመድቡትን ምን ትላለህ? ነውር አይደለም ነው የምትለው? ልክ ናቸው፣ ነውር ነው። ነገር ግን እነሱ ናቸው ነውር የሚሉት ነውረኞች እንጂ ለአንዱ ለጠየቀኝ የመለስኩለት ባለጌ ይባላል ጽሑፍ ሲለኝ አንተ በጨለማ ያላረከውን ነገር አንዲት ነገር አልጻፍኩም ብየዋለሁ። ልክ ነኝ። በቃ እውነቱን ስለምጽፍ ባለጌ ነኝ። እንኳን የስብሐት ሌቱም አይነጋልኝ በ1950ዎቹ ተጠንስሶ በሀገረ ፈረንሳይ አብቦ ከ30 ዓመታት እገዳ በኋላ የህትመት ብርሃን ያገኘ ልቦለድ ነው። ይህ ልቦለድ የድርሰትን ቅርጽ ለማስያዝ ተብሎ መጠነኛ ምናብ ቢገባበትም ፍጹም የናቹራሊዝም ተጽዕኖ ያረፈበት ነው። በመጽሐፉ መግቢያ እንዲህ ይላል። ይህ መጽሐፍ ታሪካዊ ልቦለድ ሳይሆን እውነታዊ ልቦለድ ነው። ከዛሬ 42 ዓመት በፊት በ25 እና 26 ዓመቴ ውቤ በረሃ እያመሸሁ እየተደሰትኩና እየተገረምኩ ያየሁትና የሰማሁትን በተከታታይ ደብተር ውስጥ መዘገብኩት ብሎ እንደነገረን ስብሐት መጽሐፉን ከተፈጥሯዊነት አጻጻፍ መመዘኛዎች አንጻር እንድንመዝነው ግድ ይለናል ይላል ደራሲ አለማየሁ ገላጋይ። አክሎም በዚህ አጻጻፍ ዋነኛውና ተቀዳሚው ነገር አካባቢን ማስተዋል፣ መመርመርና ማስታወሻ መመዝገብ ሲሆን የደራሲው ኢማጂኔሽን እዚህ ግባ የሚባል ቦታ የሚሰጠው አይደለም። በናቹራሊዝም ድርሰቶች የአተራረክ ስልቱን፣ የገጸ ባህሪያት አሳሳሉን፣ ቀልዱን፣ ቁም ነገሩን፣ ነውሩንና ብልግናውን ጨምሮ የሚመራው ተፈጥሮ ይሆናል። ስለዚህም ደራሲው ለነዚህ ጉዳዮች ሳይጨነቅ ማቀናበር እንጂ ምናብ አይጠቀምም ይላል ደራሲ አለማየሁ ገላጋይ። ስብሐት ደግሞ ከእውነታው ዓለም አያሌ ደብተር ሙሉ ማስታወሻ ወሰድኩኝ። በኋላ ቅርጹ እየሰጠው መጻፌን ተግባር ሆነ። ማለትም ባህሪያቱ እንደመጡልኝ ድንጋይ፣ አሸዋ፣ ሲሚንቶ እያስማማህ እንደምትገነባው ማለት ነው ይላል። ተፈጥሯዊነት የሚጠይቀው ይህንኑ ነው። የደራሲው ሥራ መረጃን በቅደም ተከተል ማደራጀት ብቻ ነው። ሌቱም አይነጋልኝ ምናባዊነት የሌለው በአንደኛ መደብ የቀረበ ትረካ ነው። ትረካው የሚጀምረው በሰቆቃው ምናሴ ነው። ይሄ ግጥም እርጅናን ከመፍራትና ያመለጠ ልጅነት ከመናፈቅ የሚደረደር እንጉርጉሮ ነው። ሲጀምርም እንዲህ ይላል። ወጣት አበባውን አልኝ አይናማውን አልኝ
ሌቱም አይነጋልኝ። የመጽሐፉ መግቢያ በዚህ የዘፈን ግጥም የሚጀምረው ያለ ምክንያት ሳይሆን ወጣትነት ስለሚያጓጓና የመጽሐፉንም ርዕስ ስለሚጠቁም ነው። ስብሃት በናቹራሊዝም አጻጻፍ ስልት ነገረ ወሲብን በድፍረትና በግልጽ ቋንቋ መጻፉ ከሌላው የሚለይበት መገለጫው ቢሆንም በአንድ ብዕር ሶስት አይነት የአጻጻፍ ስልቶችን ማለትም ናቹራሊዝም፣ ሪያሊዝም እና ህልማዊነትን መጻፉ ብቸኛው ኢትዮጵያዊ ደራሲ ያደርገዋል። ስብሃት በናቹራሊዝም አጻጻፍ እናት፣ ሌቱም አይነጋልኝ፣ ትኩሳትና ሰባተኛው መልአክን፣ በሪያሊዝም አጻጻፍ 5 6 7 እና ፍራሽ አዳሽን፣ በህልማዊነት ስልት ደግሞ ስምንተኛው ጋጋታ፣ እነ ሙሴ አዳህሪያን፣ ቢራቢሮ፣ ኮተት የተሰኙ ልቦለዶችን ጽፏል። ደራሲ አለማየሁ ገላጋይ ይህን በማስመልከት ይናገራል። እነዚህ የሚነቃቀፉና የሚዘላለፉ ተፈጥሯዊነትና እውነታዊነት በስብሃት የደራሲነት ህይወት ውስጥ ደባላሞች ሆኑ። ሁለቱም ከልቡ ተራክቦ ፈጽመው ጸነሱ፣ ወንድምና እህት ወለዱ። ተነታራኪዎቹ ለስብሃት የአንድ መሰላል ሁለት ደረጃዎች ሆነው ተገኙ። እንዲያውም ያ መሰላል ሌላ ሶስተኛ ደረጃም አለው፣ እሱም ህልማዊነት ይሰኛል ይላል። ህልማዊነት ለናቹራሊዝም እና ሪያሊዝም አጻጻፍ ፍጹም ጠላት የሆነ ከገሃዱ ዓለም ጋር ሆድና ጀርባ የሆነ ፍልስፍና ነው። ስብሃት የመንፈስ ጨዋታ እያለ ይገልጸዋል። ስብሃት በዘነበወላ ማስታወሻ መጽሐፍ ገጽ 230 ላይ እንዲህ ይላል። ለምሳሌ ኮተት ያልኩት አጭር ልቦለድ ውስጥ ጨዋታውን ውሻ ቢያስበው የሚል እሳቤ መጥቶልኝ ነው። ሰው እንደተናገረው ብታደርግ አይታመንም፣ ውሻ መሆኑ ተአማኒነቱን ያቀርበዋል በማለት በስብሃት ስራዎች ናቹራሊዝም ከጠላቱ ሪያሊዝም ጋር ይዛመዳል። ሌቱም አይነጋልኝ ከ5 6 7 ጋር የብዕር ማህፀን ይጋራል። በፈረንሳይ ስነ ጽሑፍ የዞላ ስራ በስቴንዳል ህልውና ላይ የተተኮሰ ሚሳኤል ነው። የስቴንዳል ስራዎች እንደ ጸረ ሚሳኤል ተወንጭፈው የዞላን ልቦለዶች ለማክሸፍ ይጣጣራሉ። በአማርኛ ስነ ጽሑፍ ግን ስብሃት ሁለቱንም ተጻራሪ ስልቶች ብቻ ሳይሆን ሌላም ሶስተኛ ጠላት ህልማዊነትን ደርቦ በአንድ ማህፀን ውስጥ አዳብሏቸዋል ይላል አለማየሁ ገላጋይ ህይወትና ክህሎት በተሰኘ መጽሐፉ። ስለዚህ ስብሃት በናቹራሊዝም አጻጻፍ ስልት ይታወቅ እንጂ ሌሎችንም ዘይቤዎች እንደተራቀቀባቸው ስራዎቹን በመመርመር መረዳት እንችላለን። ስብሃት በዓለማችን የተንሰራፉትን ዕውቀቶች በብዛት ያነበበ፣ ጀማሪ ደራሲዎችና አንባቢዎችን የደገፈ፣ ከመኮፈስና አስመሳይነት ወጥቶ የሚገርም ስብዕና የገነባ ሰው ነው። ለዚህም ጓደኞቹ ዘነበወላና አለማየሁ ገላጋይ ምስክሮች ናቸው። ታላቁ ጀርመናዊ ፈላስፋ ኒቼ ራስህን ሁን፣ እኔ በራሴ መንገድ ሄጄ እዚህ ደርሻለሁ፣ አንተም በራስ መንገድ ተጓዝ፣ የራስህን መንገድ በበላይነት ወጥን፣ እኔን አትከተለኝ እንደሚለው ስብሃትም እኔ ህይወቴን በማንኛውም መንገድ የመኖር መብት አለኝ፣ አንተም የራስህን ህይወት እንደተመቸ ኑራት የሚል ድንቅ አባባል አለው። ንግግር በተግባር እንዲሉ ስብሃት ህይወትን በራሱ ዘይቤ ኖሮ በተግባር ያሳየና የተለየ ስብዕናን የተላበሰ ደራሲ ነበር። ጨዋታ አዋቂውና ሁሉም በፍቅር አንበርካኪው ስብሃት ዛሬም ሆነ ነገ በፍቅር ይነበባል። መጪው ትውልድም ስብሃት ይላል። ስብሃት ሞቶም ይናፈቃል። ውድ አድማጮች፣ ባይጠገቤውና ተናፋቂው ስብሃት ህይወት ላይ የምናደርገው ዳሰሳ ገና አልተነካም። የስብሃት ተአምራቶች ይቀጥላሉ። የዛሬውን ግን እዚህ ላይ እንቋጫለን። በምንጭነት የአለማየሁ ገላጋይ ህይወትና ክህሎት መጽሐፍን፣ የዘነበወላ ማስታወሻ መጽሐፍን እንዲሁም ቴዎድሮስ ሸዋንግዛው፣ ኩሩ ተፈራና ካሳሁን አለማየሁ በማህበራዊ ሚዲያ ያጋሩትን መጣጥፎች ተጠቅመናል።